እሰይ እንደው ልጄ ዛሬ ነው ሸጋ አድርገሽ አጠብሻት። እንደው እንዲህ አድርገሽ ጠቢልኝ እልሻለሁ እንጂ አንቺዬ ሽታው ራሱ ሸጋ፣ ሽታው ራሱ ደስ ሲል በእናቴ ጭስ ጭስ አድርጊው። ቡናውንም አድርሱንም ምንም ቅርብርብ። አሁን ይመጣሉ እኮ አባትሽና እንግዶቹ። ይኸው ደግሞ አሁኑ ልንገርሽ፣ በኋላ እንግዲያ ሲመጣ ይሄን አፋፍ ማየት አፍ እየቀለሙ ማውራት ተይ ብያለሁ። ተይ ተይ ልጄ ተይ፣ ደግም አይደል ተይ። ነገ ሀማች ቤት ሲከድ ኖር ነው እንዲህ አይባልም፣ ኖር ነው። ረጅ ባለ እያሳደጋት ትባያለሽ። እንግዲህ የምጠጥ ሲል ስራሽን ስለጥጥ ቡናሽን አንከትሽን ቀሰቀረስ አርገሽ ቡናሽን ፍልት ነው ማድረግ። አዎ እኔ እየተቆጣሁሽ እኮ አይደለም ልጄ፣ እየተቆጣሁሽ እኮ አይደለም። እናትሽ አይደለሁም እንዴ? እናት አይመክርም? ኧረ ተይ፣ ኧረ ተይ ዘንባዬ ተይ። እናት አይመክርም? ንገሪኝ እስቲ አይደል? እናትሽ እየመከርኩሽ አይደለም? ወይ ጉድ! ምን ሆኖ ደግሞ ድምሽ የሚያረክሰው? እጅ እስቲ ምን ሆኖ አንተ የሞነ ነው? ማን ያስለቀሰ? ምን ብሎ? አረ አሁንስ እስኪ አታስለቅሱት። የሚፈልገውን ነገር አድርጉለት፣ ስጡት፣ ስጡት። እንዴት ነው? ሸጋ ነው ግን? እንዴት ነው አለባበሴ? ሸጋ ነው አይደለም? አዎ ደህና ነው፣ ምንም አይልም። አይ አንቺ አዲስ ልብስ እኮ ነው ያስመሰልሻት። አሁንማ እሰይ እንደው እጅሽ ብርክ ይበል የኔ ልጅ። እሰይ እንዲህ ስታረጊ ደስ ይለኛል። አዎ ወንድምሽን አታዩ ደግሞ አልሆነ ቡናውን እኔ ቀደዋለሁኝ። ልጆቹን ዝሽል የሚጮዲያ መጡ መሰል መጡ። በቃ አረ አቤት ግቡ ግቡ። አረ ዲያ ውሻው ዝም ብሎ አይደለ ይባላ እንትን ይሄ እንደው ሌሊት ዋሱ ሆነ። ግቡ። እንዴት ናቸው? ደህና ናቸው? ደህና ናችሁ? ግቡ። ቁጭ ባሉ እስቲ ቁጭ ባሉ። ደህና ናችሁ? እንደው ደህና ነን። አረፈዳችሁ? በደህናችሁ ነው? አረ መኪናው አዎ መኪናው ችግር አይደለም። አባቤ እንደው ደህና ናችሁ? ደህና ነን። ኧረ እኛስ ደህና ነን። እንደው ስታረፍዱ እኮ እኒህ ሰው የምሆነው ነው። እኔ ጋርማ ጧት ተገናኝተን የለ እዚያው ቤተ ክርስቲያኑ እንደው እኔም እንትን አልሁምና ቁሜ አላወራኋችሁም። ቸኮል አልኩኝ ትንሽ። አዎ እና እስቲ ቡናውን ቀረብ አድርጊው። አቀራርቢው። አዎ በሉ እንኩ ያዙ። ጠላውን ልቅድ ያላችሁ ያዙ እስኪ ያዙ። አዎ ያዙ። እስቲ ቅመሱት። አረዲያ ቆይ እስቲ ቀመስ ላድርገው እኔ ያሁን ጠላ እንኳን ትንሽ ሆምጨጭ ብላለች። ትንሽ ሆምጨጭ ሸጋ ነው። አይቴ ወይ እንዳንቺ ጠላ የሆነን ብለሽን ነው። ተይ እንጂ አሁን ኧረ ተይ አሁን አባቤ ልታስቅብኝ ነው እንጂ እንዳንቺ ጠላ ማቷል። ያው ግን ደህና አይከፋም። ደህና ነው አይከፋም። በሩን ማይጠጣችሁ። አዎ እና እኛ ደህና ነን። ትደውላለች። ያው በሌለሽ ትደውላለች። ደህና ናት። አዎ ያው እናንተ ደህና ናችሁ? ልጆቹ ሁላ ደህና ናቸው? ደህና ነን። በልጎየ በቡናውን ቁስቁስ አድርጊው እናቴ። እሰይ ቅድም እንዳወራናት ቡናቱን ቁስቁስ። አዎ ሞና ነው። አይዞህ። እሺ ምን ፈልጎ ነው? ስጠው በቃ ስጠው። ከረሜላ አይ እንደው እናንተዬ ይህን እንግዳ ፊት ተው። አባትዬው እኮ ነው ብልሽት ያደረጋቸው ልጆች። ተው ሲወጣ ምንም ይዞ መጠጥ ሲወጣ አይንም ዝም ብሎ ይሄን ብስኩቱን ዝም ብሎ ይሄን ምናምን ይዞ እየመጣ ተው ብሎ እምቢ አለ። አሁን ይሄው ልጁ እንግዲህ በወጣ ቁጥር ነፍረቅ። እኔ አልወድም እንዴ ልይ ማድረግ እኔ እና እሱ በቃ አቤት ልነግርሽ አልችልም። አዎ አይ አባቤ የዘመኑ ሌላን ያውቃሉ ብለህ ነው? ተመትተው እንኳ አይሰሙም እኮ አባቤ። እንደው አግዱ በምክር ይሻላል። አዎ ምክሩስ እንዲያሻው። አዎ በሉ ጠጡማ፣ ጠጡ እየጠጣችሁ። አዎ አሁን ሀዚያ ከነ እንትና ቤት ከነ ጉብሳ ቤት ባለፈው ያልሆሽን እጅ እንደው አያ ጉድ ብዬ ተመለሱኝ። ደህና ነው ዳዊት ይሁን ገብቷን በሰላም።
አዎ እሱማ ገብቷን በሰላም አለኝ። ያንኛው እንደው ወይ ውትድርና ሄደው ትንሽ ድምጡ ርቋቸው ተደናግጠዋል። እንደው አይጉድ እንደው ተጽናኑ ይመጣን አሁን ማያው ይደውላል። እንግዲህ ምን ይባላል አያንቺ ምን ይባላል እንግዲህ ጊዜው ያመጣው አይደል? አዎ እንደው እሷን እየጠብቀን በኪነ ጥበቡ ጠብቀን ወይ እንዲያው እኛማ ዳዊትም ሲሄድባትኝ ይሄኛው ወደ ውትድርናው ሲሄድ እንደው ፈርተን ነበረ። አዎ ብቻ ተመስገን አንድዬ ምን ይሳነዋል። ዳዊትም ሰላም ገብቶ ደውሉልኛል አለኝ። ያው ስራ የለም እኮ ስራ የለም፣ የሱዲን ስራ የለም ብለዋል። የኔ ሌማ አሁን በቅናሽ ዋጋ ነው የምትሰራው። ስራ የለም እነወየ ስራ የለም፣ ስራ አጥተዋል። ወንዶቹ በተለይ እየተያዙ ነው ምናምን አለኝ። ዙሮኛ እንኳን ደህና ገባልሽ ስንት ሞተ ሳለ አይደለ ሲሆንም አይያዝም ትንሽ ሰራ ይሆናል ብለን ረዲያ እንደው እሷ አስዋገም የላታችሁ እንደው ችግር ነው ወዲያ። አዎ እንግዲህ ምን ይባላል አባባይ አንተስ እንዴት ብለህ ከረምክ? እንደው እግርህን እምቢ አለ አይኩት። ኧረ ወዲያ እንደው ዛሬ አትለከፍ አይደለም። አዎ አዎ ወይ እንግዲህ ወደ ጸበሉም ወደ ምኑም ሞክረው ጠበሉም ቢያለህ እንደው ሐኪሙን ሄደው አያባብኝ ጸበሉ እንዲያትሄድ እንደው ሐኪሙማ እንደው ምን አለ መሰለህ ሰው መጀመሪያ ወደ ጠበሉም ወዲያም እንደው የምኑም ብሎ ሀያ በኋላ ነው እንደገና ወደ ሐኪም የሚከደው። ዛሬ ሐኪሞቹ ምን ትንሽ ነገር አለ 10,000 ብር ነው። አንተ ብቻ ታማምላቸው ደጃፋቸው ወዲያው 10 የነቀለን ነው። ለጉንፋን 2,000 3,000 ብር እየተቀበሉ አረ ወረራ ነው ወረራ ነው። ጠጡማ እየጠጣችሁ አዎ አሁን